በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም። ምሳሌ 22 ቁጥር 6። ይህ ሂድና የሠራውልን መስክር ተብሎ በኢየሱስ ክርስቶስ የተሰጠኝን ትእዛዝ በመቀበል የቀረበ ታላቅ ግሩምና ምስጢራዊ የሆነ የእግዚአብሔር ሥራ ታሪኬ ነው። አንድ ሰው መጥፎ ዕድልን እንደ ተወሰነ ዕድል ሥራ አድርጎ ሊወስድና በመሆኑም የሕይወቱን ክንውኖች መለወጥ እንደማይችል አድርጎ ሊያስብ ይችላል። በተወሰነ ደረጃ ያህል ይህ እውነት ነው። የእግዚአብሔር ልጅ ክርስቲያንን አስመልክቶ ግን ሕይወቱ በዕቅድ ያለች ናት። ምሳሌ 16 ቁጥር 9። የዚህ ዕቅድ መሟላት ወይም አለመሟላት ግን በአንዳንድ ምክንያቶች ላይ የተወሰነ ይሆናል። ይኸውም የግለሰቡን ወደ እግዚአብሔር መቅረብ፣ ግለሰቡ ስለ ሕይወት ፍጻሜ ያለው አመለካከትና ግለሰቡ የሚኖርበት ኅብረተሰባዊና መንፈሳዊ ሁኔታዎች ናቸው። የሕይወት አቅጣጫ አንዳንድ ውጫዊ በሆኑ ነገሮች ግጥሚያ ይደርስበታል። ውድቀቱ የሚሆነው ግን በአንድ ወይም በሌላ መንገድ ፍቃድን ስትሰጥ ነው። ይኸውም ለመልካም ወይም ለመጥፎ፣ ለመውደድ ወይም ለመጥላት፣ ለማወቅ ወይም ላለማወቅ ነው። የመታዘዝ ፍቃደኝነት አዲስ ለተወለዱ ክርስቲያኖች ታላቅ ኃይል ነው። አንድ ሕፃን ብቻውን ሲተው ከሁለት ኃያላን በአንዱ ቁጥጥር ስር ይውላል። ይኸውም በጥሩ ወይም በመጥፎ፣ በትክክል ወይም በስህተት፣ በእግዚአብሔር ወይም በዲያብሎስ ነው። እያንዳንዱ ሰው ከእነዚህ ከሁለቱ የሕይወት ኃያላን ግጥሚያ ይኖርበታል። ስለዚህም በየትኛው መኖር እንዳለበት መምረጥ የእሱ ፋንታ ነው። መጽሐፍ ቅዱስ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ብሎ የሚናገረው ለዚህ እንደሆነ አምናለሁ። መቼም ለአንድ ሕፃን ልጅ ልብ እጅግ ውድና ቅርብ የሆነችው እናቱ እንደሆነች ሁላችንም እንስማማለን። እናትና አባት የሌላቸው ሕፃናት እናትና አባት ካላቸው ሕፃናት የበለጠ ለዲያብሎስ ውጊያ የተጋለጡና ዕድለ ቢሶች ናቸው። እናት የሰውነትም የነፍስም ጠባቂ ናት። ነገር ግን ሁለቱንም ላጣ ሐዘኑ እጥፍ ይሆናል። ውስብስብ በሆነ ሁኔታዎች ውስጥ ለገባ ደግሞ እጅግ የላቀ ይሆናል። ታሪኬ የጀመረው ከ22 ዓመት በፊት አነስተኛ ኢሞ በምትባል መንደር ውስጥ ነው። ቤተሰቦቼ ከሀብታም የሚመደቡ አልነበሩም። ነገር ግን አባቴ ከአያቴ 42 ሄክታር መሬት የወረሰ ሲሆን ይህ በረከት ዛሬ በቤተሰቡ ታሪክ ውስጥ የማያውቀውን መጥፎ ዕድልን አመጣ። አባቴ በቅርብና በሩቅ ዘመዶቹ በጣም ይቀናበት ነበር። ይህ ለምን እንደው ባላውቅም ምናልባት ሰፊ በሆነው በወረሰው መሬቱ ምክንያት ሳይሆን እንዳልቀረ ገምታለሁ። እናትና አባቴ ፍቅር፣ ማርገሪት፣ ኤማኑኤል፣ ቼነር ከተባሉ ልጆቻቸው ጋር ደስተኛ ቤተሰብ ሆነን እንኖር ነበር። ወላጆቼ ሁለቱን ሴቶች ልጆች ከወለዱ በኋላ እኔ የተወለድኩት 14 ዓመት ቆይቶ ሲሆን በቤተሰቡ ውስጥ ብቸኛ ወንድ ልጅ ነበር። ከኔም በኋላ ታናሽ እህቴ ቼነር ነበረች። ይህም ለቤተሰቡ እውነተኛ ደስታን አመጣ። ነገር ግን ይህ ደስታ በጣም በመወዳት ሳሳልኝ በነበረችው እናቴ ሞት ምክንያት ረጅም አልሆነልንም። እናቴ የሞተችው በጠንቋይ ምክንያት እንደሆነ ተደርጎ ይነገራል። ከ4 ዓመት በኋላ አባቴ ሲሞት እንደገና ጊዶ ተብሎ በሚጠራ የጥንቆላ ሥራ ላይ ሰይጣን ተናዶበት እንደገደለው ተወራ። ከወላጆቼ መሞት 2 ዓመት በኋላ የመጀመሪያዋ ታላቅ እህቴ ፍቅር የት እንደደረሰች በማይታወቅ ምስጢራዊ አጠፋፍ ስትጠፋ፣ ከእሷ ቀጥሎ ያለችው ማርጋሪታ ደግሞ አበደች። ይህ ሁኔታ ደስተኛ መሆን በሚገባው ቤተሰብ ላይ እንደ ሰንሰለት የተያያዘ ሐዘንን አመጣ። ትምህርቴን ጨርሼ አይተም 2ኛ ደረጃ ትምህርት ቤት ገባሁ። ቀጥሎም እስከ 3 ክፍል ከተማርኩ በኋላ ለትምህርት ቤት የምከፍለውና ለሌሎች ጉዳዮች የሚሆነኝን ገንዘብ በማጣቴ ትምህርቴን አቋረጥኩ። ብዙም ሳይቆይ አያቶቼ ሞቱ። የቀብሩ ሥነ ሥርዓት ከተፈጸመ በኋላ የማላቃቸው ዘመዶቼ ታናሽ እህቴን ቼነርን ወሰዷት። እስከ ዛሬ ድረስ የት እንዳለች አላውቅም። በከፍተኛ እንክብካቤ ጉድለት የተነሳ ወደ አባቴ ቤት ተመልሼ በ13 ዓመቴ ብቻዬን ለመኖር ተገደድኩ። በእውን የ13 ዓመት ልጅ እንዴት ብቻውን በአባቱ ጠላቶች ከዚያም ደግሞ በራሱ ጠላቶች መካከል ሆኖ ራሱን እየመገበ ሊኖር ይችላል? በጣም ፈራሁ። እነዚህ ሁኔታዎቹ ዋጋ ያለው ኑሮ ከእንግዲህ ወዲህ ልኖር እንደማልችል አድርገው አሳዩኝ። አንድ ቀን በአንደኛ ደረጃ ትምህርት ቤቴ ሳለሁ ጓደኛ የነበረውን ቼንዱ የሚባል ልጅ አገኘሁ። ቼንዱ በጣም ይወደኝ ነበር። የደረሰብኝን ሁኔታ ሁሉ ስለሰማ ወደ ቤተሰቦቹ ወሰደኝ። እነሱ ዝግጁ ሆነው ተቀበሉኝ። እንደ ሁለተኛ ልጃቸው አደረጉኝ። ሕይወቴ እንደገና ወደ ትክክለኛ ሁኔታ መጣ። በጥንቃቄም ተያዝኩ። እንደገናም ደስተኛ መሆን ጀመርኩ። ያኔም እናቴ በሕይወት ሳለች ወደ እርሱ የጸለየችለት አምላክ አንድ ቦታ እንዳለና ስለዚህም ይህንን አዲስ ቤተሰብ እንደሰጠኝ አወቅኩ ብዬ በአእምሮዬ ወሰድኩ።
ይህንን መልካምነት ለ2 ዓመት ያህል ከተደሰትኩበት በኋላ እንደገና ሰይጣን አፈረሰው። የቼንዱ ቤተሰቦች አሞኒያ በሚባል ስፍራ ሲጓዙ ቀይ አፈር ከጫነ መኪና ጋር ተጋጭተው ወዲያውኑ ሞቱ። ይህንን ዜና ስሰማ ተዝለፍልፌ ወደቅኩ። ሐዘኔንም በይበልጥ እናንተ ልትገምቱልኝ ትችላላችሁ። ከቀብሩ ሥነ ሥርዓት በኋላ መጽናናት ቻልኩ። ለሚቀቅሉ ሰዎች እንጨትን በማቅረብና በመላላክ ካገለገልኩ በኋላ በመጨረሻ ወደ አባቴ ቤት ተመልሼ ራሴን ለመመገብ የአሽከርነት ሥራን መስራት ቀጠልኩ። አስቸጋሪ የሆኑ ሥራዎችን በእርሻና በአትክልት ቦታዎች ቀኑን ሙሉ ተጉዤ ከትላልቅ ሰዎች ጋር ደግሞ አሳን ማጥመድ ቀጠልኩ። ከምኖርበት አካባቢ አንድ ሰው በእርሻው ላይ በቀን 50 ሳንቲም እየሰጠኝ እንድሠራ ቀጠረኝ። በእርሻው ቦታ ላይ ሆነን የሚከተሉትን ጥያቄዎች እንድመልስለት ኮስተር ብሎ አቀረበልኝ። መጀመሪያ አባቴን መሬት እንዲያሳየው፣ ቀጥሎም ከዚያ መሬት ላይ ደግሞ እንድሰጠው፣ በሦስተኛም ደረጃ ቀን ሙሉ ከሠራው በኋላ ደሞዜ በእርሱ ቤት እራት መብላት ብቻ እንደሚሆን ነገረኝ። በመጀመሪያ ደረጃ እንዴት የ13 ዓመት ልጅ አባቱን መሬት ያውቃል? በዚያስ ዕድሜ ምንስ ያህል ቅርበት ቢኖራቸው ለሌላው ሰው አሳልፎ ለመስጠት ምንስ መብት ነበረው? በመሆኑም የሰውየውን ጥያቄ ተቃወሙ። እርሱም ተናደደ። ከዚያም በኋላ በዚያ ጫካ ውስጥ እንደሚገድለኝ ከልቡ ተናገረ። እኔም ፈራውና በመጮህ እርዳታን እየጠየቅኩ ሮጥኩ። እንዳጋጣሚም ቦታው ጥቅጥቅ ካለ ጫካ ውስጥ ራቅ ብሎ ስለነበር ማንም ሊረዳኝ አልመጣም። እርዳታ ግን ከእግዚአብሔር ዘንድ ሆነልኝ። በጩቤ ሊወጋኝ ሞከረ። ነገር ግን ወጣት ስለነበርኩ አምልጬ ስሮጥ 1 ሜትር ከ80 ያህል ጥልቀት ጉድጓድ ውስጥ ወደቅኩኝ። በሳርም ተሸፈንኩ። ብዙ ፈለገኝ። ከዛም ሊያገኘኝ ስላልቻለ ተስፋ ቆርጦ ሄደ። ቀጥሎ ከዚያ ውስጥ በትግል ከወጣው በኋላ በሌላ መንገድ ወደ ሰፈር ተመለስኩ። ይህንንም ጉዳይ ለሰፈር ሽማግሌዎች አመለከትኩ። ነገር ግን ሁል ጊዜ እናትና አባት የሌላቸውን ልጆች የሚገጥም የተለመደ ችግር በመሆኑ ምንም እርምጃ አልተወሰደልኝም ነበር። ይህ ሁኔታ እውነተኛ ጥላቻ በወጣቱ ልቤ ውስጥ ፈጠረ። ማንም አልወደደኝም። ማንም ስለ እኔ ግድ የሰጠው አልነበረም። ለምንስ ቤተሰቦቼ እንደሌሉ እያወቁ ሊገሉኝ ይፈልጋሉ የሚል ነገር በአእምሮ የተቀረጸብኝ። ሕይወቴ በችግር የተሞላች ሆነችብኝ። ከዚያ በኋላ በመንደራችን ወደሚገኝ ቤተክርስቲያን ተመልሼ በአሰምብሊ ኦፍ ጎድ ቤተክርስቲያን ሙሉ አባል ሆንኩኝ። አሁንም የዚያ ቤተክርስቲያን አባል ነኝ። ነገር ግን የቤተክርስቲያኑ አባላት በተለይም አንዳንዶቹ ስለኔ የሚያውቁ ሆነው ሊጠነቀቁልኝ አልወደዱም። እዚህ ላይ እንዲተኮርበት የምፈልገው ነገር የቤተክርስቲያኑ ሙሉ አባል የሆንኩት ኢየሱስ ክርስቶስን ሳላቅ መሆኑ ነው። እንደገና መወለድ ማለት ምን ማለት እንደሆነ አላውቅም ነበር። ዛሬም በእንደዚህ አይነት ሁኔታ በቤተ ክርስቲያን ውስጥ ያላችሁ ሁሉ ሕይወታችሁን ለጌታ ለኢየሱስ ክርስቶስ እንድትሰጡ መሰክርላችኋለሁ። ቃሉ እንዲህ ይላልና ነው፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7። በዚህ ሁሉ ችግርና መከራ ውስጥ እያለን አሊስ ብቅ አለች። አሊስ በአንደኛ ደረጃ ትምህርት ቤት አብረን አንድ ወንበር ላይ ቁጭ ብለን የተማርንና በጣም የምንዋደድ ጓደኛሞች ስንሆን የ5 ዓመት ዕድሜ ልዩነት የነበረንና የምትበልጠኝ ልጃገረድ ነበረች። በዚህ በሕፃንነት ፍቅራችን ባደግን ጊዜ እንደምንጋባ ሁሉ ቃል ተግባብተን ነበር። በዚያን ጊዜ 11 ዓመት የነበረ ሕፃን በ5 ዓመት ከምትበልጠው ልጃገረድ ጋር ያውም ምንም አይነት ትምህርት ሳይኖረው የሚበላው አንዳች ሳይኖረው ለጋብቻ ቃል ኪዳን ማድረጉ የሚያስደንቅ ነበር። ከዚያም በኋላ አሊስ አጉሬ ወደሚባል ከተማ ለሁለተኛ ደረጃ ትምህርቷ ሄደች። እዛም እያለች ብዙ የፍቅር ደብዳቤዎች ተለዋውጠን ነበር። ዳግመኛ ከአሊስ ጋር ስንገናኝ እኔ 15 እሷ የ20 ዓመት ሆነን ነበር። እሷ የሁለተኛ ደረጃ ትምህርቷን ጨርሳ ቤተሰቦቿ በሚኖሩበት ሌጎስ ከተማ በአንድ በታወቀ ባንክ ቤት ውስጥ ተቀጥራ ትሰራለች። አሊስ ከመጀመሪያ ጀምሮ ታውቀኝ ስለነበርና ችግሬንም የተረዳች ስለሆነ ይህንንም በማስታከክ ፍላጎቷን አሟላችብኝ። አብረን እንደምንኖር ከነገረችኝ በኋላ በሌጎስ የሚገኘውን ቤቷን አድራሻዋንና 50 ብር ሰጠችኝ። ይህ በሕይወቱ ሙሉ በቀን 2 ብር በላይ አግኝቶ ለማያውቅ የ15 ዓመት ልጅ ታላቅ ዕድልና ደስታ እንዲሁም ከሰማይ ወረደ መና ያህል ሲሆን፣ በአንጻሩም ሌጎስ ብዙ ገንዘብና ለሕይወት አስፈላጊ የሆኑ መልካም ነገሮች ሁሉ የሚገኙበት እንደሆነ አድርጌ ገመትኩ። ስለዚህም ወደ ሌጎስ ሄጄ የራሴን ገንዘብ ማግኘትና ሀብት ማከማቸት አለብኛል። ወደ ሌጎስ መሄድ ብቸኛ የሆነ መሸሸጊያ መንገድ እንደሆነ አድርጌ ወሰድኩ። ከአባቴ ጠላቶች፣ ከኔም ጠላቶች፣ ከረሃብና ከሌሎች ከብዙ ነገሮች መሸሸጊያ
እሱ ብቻ ነው አልኩ። መሸሽ መሸሽ፣ አዎ ከክፋት ሁሉ መሸሽ። አጀማመር። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ምሳሌ 14 ቁጥር 21። ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና፣ ውኆችም ጭቃና ጉድፍ ያወጣሉና፣ ለክፉዎችም ሰላም የላቸውም ይላል አምላኬ። ኢሳይያስ 57 ከቁጥር 20 እስከ 21። ታዲያ ሕይወትም ከኢየሱስ ክርስቶስ ውጪ ልክ በቃሉ እንደተጠቀሰው ነው። አሊስ የሰጠችኝን 50 ብርና አድራሻ ይዤ ነፃነት ለማግኘት ከስር ለመፈታት ወደ ደስታና ወደ ሌሎችም እነዚህን ወደ መሳሰሉ ለመሸሽ ትንሿን መንደሬን ትቼ ወጣሁ። ነገር ግን ቆይቼ እንደምታዩት በወጣቱ አእምሮዬ ውስጥ ከታዘለው ነገር ሁሉ እጅግ የራቀ ሁኔታ ነበር የገጠመኝ። ሌጎስ ስደርስ በዓይኖቼ እጅግ በጣም ውብ ሆነው ከሚታዩ ነገሮች የተነሳ የመንግሥተ ሰማያትና በአጠቃላይ መንግሥተ ሰማያትን ሊመስል ይችላል ከምለው ነገር ሁሉ ጋር አወዳደርኩት። በጣም ረጃጅምና የሚያማምሩ ሕንፃዎችን አየሁ። የሰዎች ሁሉ ፊት በደስታ የተሞላ እንደሆነ መሰለኝ። እያንዳንዱ ሰው ለራሱ ሥራ የሚሯሯጥ እንደሆነና በዚች ከተማ ያሉ ሰዎች እጅግ ሥራ እንደሚበዛባቸው ደግሞ አስተዋልሁ። በጣም ከመደሰት የተነሳ አሁን ነፃ ነኝ ብዬ ለራሴ ተናገርኩ። በአኮንኪኖ መንገድ ቪክቶሪያ ደሴት ስንደርስ አሊስ ከቤተሰቦቿ ጋር ሆና ጥሩ አቀባበል አደረገችልኝ። ከአንድ ስፍራ እንደ መምጣታችን ሁሉ ቤተሰቦቿ በደንብ ያውቁኝ ነበር። ነገር ግን ከልጃቸው ጋር ያለኝን ግንኙነት ምንም የሚያውቁት አልነበረም። ከዚያ በኋላ አሊስ ወደፊት የምታገባው ሰው እኔን እንደሆነ ለቤተሰቦቿ አስተዋወቀችኝ። ቤተሰቧም በጣም ደነገጡ። ነገር ግን ከጥቂት ውይይት በኋላ እኔ ትምህርቴን እንድቀጥልና ከጨረስኩ በኋላ የምንጋባ ቢሆን ምንም እንዳልሆነ ተስማሙ። ይሁን እንጂ አሊስ ይህንን ነገር አጥብቃ ተቃወመች። እንዲያውም ወዲያው ከእሷ ጋር ሄጄ መኖሪያ ቤቷ አብሬያት እንድኖር ይህንንም እንዲፈቅዱ ጠየቀቻቸው። ቤተሰቦቿ ግን ሊቀበሉ አልቻሉ። እሷ ግን ግድ አለቻቸው። ከብዙ ክርክር በኋላ ሊገለጥ በማይችል ሁኔታ አሳመነቻቸው። እሽም አሏት። አብረንም ወደ ቤቷ ሄድን። በጣም ቆንጆ የሆነችው አሊስ በከተማዋ አንደኛ በነበረው ባንክ ቤት ውስጥ እንደምትሰራና እኔንም በጣም ሀብታም እንደምታደርገኝ ለሕይወት አስፈላጊ የሆኑ ነገሮችን ሁሉ እንደምትሰጠኝ ነገረችኝ። አንድ ቀንም እንደዚህ አለችኝ፣ ብቻ ዝም ብለህ ራስን አረጋጋና ተደሰት ስትለኝ ስለ ሌጎስ መጀመሪያ ሳያት ያሰብኩት ትክክለኛ እንደሆነ አድርጌ እርግጠኛ ሆንኩ። ከጥቂት ወራት በፊት በዚያ አነስተኛ መንገድና ጎዳና በጥላቻ በረሃብና በስቃይ ተከብቤ የኖርኩበትን አሁን በትልቅ ከተማ ውስጥ ሙሉ ዕቃ ባለው ቤት ውስጥ የፈለግኩትን ልትሰጠኝ ቃል ከገባችልኝ ቆንጆዋ ሚስቴ ጋር አለሁ። ስጦታዎችን፣ ገንዘብን፣ ልብሶችን፣ ፍቅርን ሁሉ አዘነበችልኝ። በሕይወቴም ሙሉ ዓለም እንደዚህ አይነት ጥሩ ጥሩ ነገሮች የተሞላች ናት ብዬ አስቤ አላውቅም ነበር። በእርግጥ ዲያብሎስ አታላይ ነው። ቃሉ እንደዚህ ይላል፣ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ዮሐንስ ምዕራፍ 10 ቁጥር 10። አድማጮቼ ሆይ ዲያብሎስ ምንም ነፃ ስጦታ የለውም። ምንም ነገር ቢሰጣችሁ በለውጡ ነፍሳችሁን ለመውሰድ ሲል ብቻ ነው። ይህ የጤንነት የደስታ ኑሮ ብዙም አልቆየም። ምክንያቱም ከ3 ወር በኋላ እንግዳ ነገሮች መታየት ጀመሩ። ሚስጥራዊ ልምምዶች። አንድ ቀን ማታ ጨለማ በሆነ ሌሊት ከእንቅልፌ ስነቃ በአጠገቤ ቦ እየተባለ የሚጠራና ክብ በመቀመጥ አንገቱም ብቅ የሚያደርግ ትልቅ እባብ ተጋድሞ አየሁ። ልጮህ ፈለግኩ፣ ግን አልቻልኩም። ሌላ ሌሊት ደግሞ ስነቃ የአሊስ ሰውነት በውስጡ አሳልፎ እንደሚያሳይ የዕቃ መያዣ ቦርሳ ሆኖ አገኘሁ። ሌላ ሌሊት ደግሞ ስነቃ አንዴ ትጠፋለች፣ አንዴ ብቅ ትላለች። አንዳንድ ሌሊት ደግሞ ስነቃ እንግዳ የሆነ ድምፅ ወይም ዳንስ በሳሎን ቤት ውስጥ ሰማለሁ። ይህንን አስፈሪ ሁኔታ ልቋቋም ስላልቻልኩ ላናግራት ወሰንኩ። የመጀመሪያ መልሷ ቁጣና እንዲህ ያለ ከባድ ማስጠንቀቂያ ነበር። ይህንን ጥያቄ ሁለተኛ ደግመህ እንዳትጠይቀኝ፣ አለበለዚያ ከአንተ ጋር ያለኝ ግንኙነት የተለየ ይሆናል።
አለችኝ። ከዚያም በኋላ ሕይወቴ በአደጋ ውስጥ እንደሆነ አወቅሁ። ይህንን ሁሉ ለማየት ከመምጣት ይልቅ በትንሿ መንደሬ ሆኜ የነበርኩበትን የስቃይ ኑሮ መረጥኩ። እጅግ አድርጌ ፈራኋት። ከ2 ቀናት በኋላ ፈገግታ እያሳየችኝ አቀፈችኝ። ስጦታዎችንም ሰጠችኝ። በጣም አድርጋ እንደምትወደኝና እንደምትጠነቀቅልኝ ነገረችኝ። አጽናናችኝ። ሁኔታዎችን ሁሉ በኋላ እንደምትገልጽልኝ ነገረችኝ። ወደ አንድ የመዝናኛ የምሽት ክለብ ወሰደችኝ። እዛም ሀብታም ልታደርገኝ ቃል የገባችልኝን አስታወሰችኝ። ከዚያም ቀጥሎ እንደዚህ አለችኝ። አንድ ቀን እኔ የማውቃቸውን ነገሮች ሁሉ ታውቃለህ አለችኝና ወደ ቤት ተመልሰን ሄድን። ሕይወቴ እንደ በፊቱ በትክክለኝነቱ ቀጠለ። ነገር ግን በውስጤ አደጋ ውስጥ እንዳለው ተረዳሁ። እንዴት ላመልጥ እችላለሁ? ላመልጥስ ብል ወዴት ሄዳለሁ? እዚህ ላይ ሊተኮርበት የሚገባው ነገር የአሊስ ቤተሰቦች የጧቷ ልጃቸው ኮስተር ብላ በጥንቆላና በርኩሰት ሥራ መንፈስ ውስጥ መዘፈቋን አለማወቃቸው ነው። እኔም ሕይወቴን የምወዳት ከሆነ ይህንን እንዳልነግርባት ከባድ ማስጠንቀቂያ አስጠንቅቃኛለች። አድማጮቼ ሆይ የ20 ዓመት ልጃገረድ እነዚህን ነገሮች ሁሉ ታደርጋለች ብላችሁ ትገምታላችሁ? የውጭውስ ዓለም የሚያት እንደ አንዲት ቆንጆና ጉዳት የማታደርስ በአንድ ትልቅ ባንክ ቤት ውስጥ የምትሰራ ልጃገረድ ሲሆን እሷ ግን የዲያብሎስ መልእክተኛ ነበረች። ስለዚህ አድማጮቼ ዛሬም በዓለማችን ላይ ብዙ አሊሶች አሉ። አስፈሪው ግኝት። አንድ ቀን እሷ ስራ ከሄደች በኋላ በቤት ውስጥ ያለውን ነገር ለማወቅ እየተዘዋወርኩ ማየት ፈለኩ። ወጣት እንደመሆኗ መጠን ቤቷ በደንብ የተያዘና ሁሉ ነገር የተሟላለት የሚያምር ነበር። 4 የማቀዝቀዣ ፍሪጆች ነበሯት። አንዱን ስከፍተው የሰው ጭንቅላቶች፣ የደረቀና ትኩስ የሆነ የሰው ስጋ አየሁ። በጣራ ውስጥ ደግሞ አጽሞች ነበሩ። በሌላ ወደ ጥግ በነበረ ክፍል ውስጥ የውሃ ማሰሮ፣ በውስጡ ደም፣ በመካከሉም ላይ ትንሽ ዛፍ፣ ትንሽ ቅልና ቀይ ጨርቅ ጎን ሆኖ አየሁ። ከዚያ በኋላ ልቀጥል አልቻልኩም። አሁን የሞተ ሰው እንደሆንኩ ራሴን አወቅኩ። ወዴትም መሄድ እንደማልችል ሁሉ ለሚመጣው ለማንኛውም ነገር ሕይወቴን አስገዝቼ አፌን ለጉሜ ሞትም ቢሆን ሕይወት መጠባበቅ ጀመርኩ። አሊስ ከመስሪያ ቤቷ ተመልሳ ስትመጣ በአስተያየቷ መስሪያ ቤት ሆና በቤት ያደረግኩትን ሁሉ እንዳወቀችብኝ ገባኝ። ከጥንቆላውና ከአስማተኛው ዓለም ጋር ተዋወቅኩ። በሚቀጥለው ቀን ወደ አንድ ስብሰባ አብረን እንድንሄድ ጠየቀችኝ። መቼም አንዴ እስረኛ ሆኛለሁና ሌላም አማራጭ ስለሌለኝ ይሻልኳል። ከከተማው ወጣ ብሎ ወደሚገኝ አንድ ትልቅ ሕንፃ ሄድን። ስንደርስም የሚገባው ጀርባ ዙሮ እንደሆነ ነገረችኝ። ምድር ቤት ውስጥ ወደሚገኝ ትልቅ አዳራሽ በኋላ ገባሁ። ከኔም በኋላ እሷ በእኔ አኳኋን ገባች። አዳራሹ በጣም ሰፋ ያለ 500 ያህል ወንዶችና ሴቶች ክብ ሰርተው የተቀመጡበት ነበር። ከእነርሱም በላይ ጭንቅላቱ ብቻ የሚታይ ነገር ግን የተቀረ ሰውነት የሌለው ሰው እንደ መሪ ሆኖ ተቀምጧል። ከእነዚህ ሰዎች አንዳንዶቹ ተማሪዎች፣ አንዳንዶቹ ዩኒቨርሲቲ ሊጨርሱ ጥቂት የቀራቸው፣ አንዳንዶቹ ደግሞ የዩኒቨርሲቲ ምሩቃን፣ አንዳንዶቹ ደግሞ መምህራንና የመሳሰሉት ናቸው። አሊስ በግድግዳ ያለውን ቁልፍ ስትጫነው ከወለሉ ውስጥ ወንበር ወጣና ተቀመጡ። ለእርሷም እንዲሁ አድርጋ ሌላ ወንበር ወጥቶ ተቀመጠች። ከዛም ለተሳታፊዎች አዲስ አባል መሆኔን አስተዋወቀችኝ። እነርሱም በጭብጨባ ተቀበሉ። ይህንንም በማድረጓ አሊስ እድገትን አገኘች። በስብሰባው ወቅት ምንም ሊገባኝ ያልቻለን ነገር ተወያይተው በስተመጨረሻ ሌላ ጊዜ ብቻዬን እንድመጣ በመሪው ተጠይቄ ስብሰባው አበቃ። ይህ ነበር እንግዲህ ከአስማተኛው ዓለም ጋር የነበረኝ የመጀመሪያው ትውውቅ። በዚያን ሌሊት ልክ 8 ሰዓት አሊስ ከእንቅልፌ ቀስቅሳኝ አስደንጋጭ ነገሮችን ታጫውተኝ ጀመር። እኔ እንደምታየኝ እንደ ማንኛውም ተራ ሰው አይደለሁም። እኔ ግማሽ ሰው ግማሽ መንፈስ፣ በይበልጥም ከመንፈሱ ነኝ። ከወደ ጥግ ባለው ክፍል የምታየው መናፍስት በቀን ውሎዬ እንዲመሩኝ በጠዋት ድግምት የምጠቀምበት ነው። ስለ አጽሞቹ ሌላ ጊዜ እነግርሃለሁ። ይህንን ስትለኝ ምንም ቃል አልተነፈስኩም። ስለ ዓለም ሚስጥራት የሚያስረዱ መጽሐፍቶችን እንዳነባ መጣችልኝ። እኔም ሁሉንም ነገር ለማወቅ በጓጓው አእምሮዬ
ለማንበብ ወሰንኩ። በአጭር ጊዜ በጣም ፍላጎት አደረብኝ። ታዲያ እሷም ይህንን ሁኔታዬን ወዲያው ስታይ እኔ ሳላቀው ህንድ ወደሚገኘው አስማተኞች ኅብረት ስሜን ላከች። በፊት እንደተነገረኝ ወደዚያ ስብሰባ ስፍራ ብቻዬን ሄድኩ። ከዚያም 9 አዳዲሶችና አንዳንድ መስካሪያኖች አገኘሁ። እኛም ሁኔታውን ወይም ስራውን መጀመራችን ስለነበረ ወደ አዳራሹ መሃል ተጠርተን የሚከተሉት ነገሮች ተፈጸመብን። መስኮት ለማጣበቅ የምንጠቀምበት አይነት የመሰለ የተለያዩ ምግቦች ቅልቅል በሆነ ነገር ሰውነታችን ታሸ። ይህ ብቁ አባል ለመሆን ብቁ ያደርጋችኋል ተባለ። ዘይት የመሰለ ነገር በጠርሙስ ሆኖ እንድንጠጣ ተሰጠን። ይህም መልእክተኛ ለመሆን ብቁ ያደርጋችኋል ተባለ። በመጨረሻም ባሩድ የመሰለ ነገር በራሳችን ላይ ታሸ። ይህ ምስጢራቸውን ለማጥናት ይጠቅማችኋል ተባለ። አሁን ታዲያ ልክ እንደ በፊቱ እኔ ሳላቀው ይህንን የአጀማመር ስነ ስርዓት በህንድ አገር ውስጥ ተመዝግቦ ኖሮ በማግስቱ ከነሱ ደብዳቤ ደረሰኝ። በደብዳቤውም የታዘዝኩት የተላከልኝን ደብዳቤ በደሜ አቆሽሼ ወይም ደሜን ቀብቼ በፖስታ ቤት ሳይሆን እነሱ በገለጹልኝ መንገድ እንድልክላቸው ነበር። እኔም ይህንኑ አደረግኩ። ከእንግዲህ ከዚህ ነጥብ በኋላ ወደ ኋላ መመለስ የለም። ወደ ኋላ መመለስ ሁል ጊዜ ለእያንዳንዱ ግለሰብ እንደሚነገረው ሞትን የሚያስከትል ነው። እኔ ምንም ተስፋ የለኝም ብዬ ጨርሻለሁና ሌላ ማድረግ የምችለው ስላልነበረኝ እነሱ ያሉትን ፈጸሙ። ከአሊስ ጋር ቃል ኪዳን። አንድ ቀን ማለዳ ጠዋት ቤት ውስጥ የሚፈጸም ጠቃሚ ስነ ስርዓት እንዳለ ነገረችኝ። ከሌሊቱ 8 ሰዓት በመዳህ የምትሄድ አንዲት ሕፃን ልጅ በሕይወት እያለች አመጣቻት። እያዩዋትም አሊስ በጣቶቿ ደንቁላ የልጅቷን አይኖች ስባ ወጣቻቸው። የሕፃኗ ልጅ ጩኸት ልቤን ሰነጠቀው። ከዚያም ቆራረጠቻትና ደሙን ስጋውን በትሪ ላይ ዘርግፋ ብላ። እኔም ተቃወምኩ። እሷም ትኩር ብላ ስታይኝ ከዓይኖቿ የወጡትን በቃል መገለጽ አልችልም። ሌላ ነገር ከመከተሉ በፊት ስጋውን ብቻ መብላት ሳይሆን ደሙንም መልሰው ጀመር። በዛን ጊዜ እንዲህ አለችኝ፣ ይህ በእኔና በአንተ መካከል ቃል ኪዳን ነው። ምን ሳደርግ እንዳየህ ወይንም በአጠቃላይ ስለኔ አንዳች ነገር በምድር ላይ ለሚገኝ ለማንም ሰው አትናገርም። ይህንን ባደረገ ቀን ግን አንተነትህ ያበቃል። ይህንን ስትለኝ በጣም ፈራሁ። ማለትም ይህንን ባደረግኩ ቀን እገደላለሁ። ይህ ሁኔታ ከተፈጠረ በኋላ ራሴን መቆጣጠር እስኪያቅተኝ ድረስ ተለወጥኩኝ። ለእናቶች የማስጠንቀቂያ ቃል። የቤት ሰራተኞቻችሁን ታውቃላችሁ። የእርሷ ወይም የእርሱ መሰረቱ ምንድን ነው? የልጆቻችሁን ሕይወት ከማስረከባችሁ በፊት ስለዚያ ወይም ስለዚያች ሰራተኛ ጠቅላላ ማንነት ለማወቅ አስባችሁ ታውቃላችሁ? ለመሆኑ ይህችን ሕፃን ልጅ እንዴት አገኘቻት ብላችሁ እስቲ ጠይቁ። ስለዚህ ወላጆች በቤታችሁ ውስጥ ሰራተኛ አድርጋችሁ አንድ ወንድ ወይም አንድ ሴት ከመቅጠራችሁ በፊት ማንነታቸውን በሚገባ ማወቅ አለባችሁ። እንግዲህ አሊስ እኔን ወደ መናፍስቱ ዓለም ለመጨመር ያሰበችው ጥረቷ እንደተሳካላትና የኔን በዛ ውስጥ በፍጥነት እያደጉ መሄድ ስታይ ተልኳን እንደፈጸመችብኝ አወቀች። ስለዚህ ለብቻ የምኖርበት ቤት አገኘችልኝ። በውስጡም መሟላት ያለባቸውን ዕቃዎች እንዲሟሉ አደረገችና ግንኙነታችንን አቋረጠች። ቃል ኪዳን በህንድ ውስጥ። በህንድ አገር በዲሊ ህብረተሰብ ወደ እነርሱ እንድመጣና ከመሄዴ በፊት ግን ከሚከተሉት ነገሮች እንድፈጽም የሚያዘኝ ሁለተኛ ደብዳቤ ተላከ። አይነ ምድር ብላ፣ የበሰበሱና የሚሸቱ አይጦች ብላ፣ እንዲሁም በጨለማ መቃብር ቦታ ሄደ ከመናፍስት ጋር ግብረ ሥጋ ግንኙነት ፈጽም ተባልኩኝ። ከላይ የተጠቀሱትን ካሟላው በኋላ ወደፊት በምድር ላይ ካለች ከማንም ሴት የግብረ ሥጋ ግንኙነት እንዳይኖረኝ ተከለከልኩ። በደብዳቤው መልስ ስጽፍ ይለፍ እንደሌለኝና ወደ ህንድም እንዴት እንደሚገባ እንደማላቅ ገለጽኩኝ። በዚያን ጊዜ እኔ ሥራ ጀምሬ ነበር። ከባድ የኮንትሮባንድ ነጋዴ ሆኛለሁ። ነገር ግን እነዚህ ኃያላን ከኋላዬ ስለነበሩ ከጉምሩኮችና ከመሳሰሉት ጋር ምንም ችግር አልነበረብኝም። ብዙ ገንዘብ ማግኘት ጀምሬያለሁ። ምግብና የሚያስፈልጉኝን ዕቃዎች ሁሉ ችግርነታቸው አክትሟል። አንድ ቀን
ቤቴን ቆልፌ ወጣሁ። ተመልሼ መጥቼ ስከፍት በክፍሉ ውስጥ አንድ ሰው ተቀምጦ አየሁ። ፈራሁኝ። እሱ ግን አማኑኤል አሞጽ አይደለህምን አለኝ። እኔም ነኝ አልኩት። እርሱም ወደ ህንድ ልወስድህ ተልኬ ነው የመጣሁት፣ ስለዚህ ተዘጋጅ አለኝ። ቤቴን ሁሉ ቆልፌ ከጨረስኩ በኋላ ከእርሱ አጠገብ ወንበር ላይ ቁጭ ብዬ የሚቀጥለውን ትዕዛዝ ጠባበቅ ጀመር። ነገር ግን እንደ መብረቅ ነካኝና ሁለታችንም ጠፋን። ሁለተኛ ራሴን ያገኘሁት ቦታ ዳሂዳ ህንድ ውስጥ በሚገኝ ብዙ ሰዎች ተሰብስበው ሊቀበሉን በሚጠባበቁበት ትልቅ የስብሰባ አዳራሽ ውስጥ ነው። መዝገብ አውጥተው አስቀድሞ ስሜ ተጽፎ በነበረው አቅጣጫ እንድፈርም ጠየቁኝ። እኔም ፈረምኩ። የተቆራረጠ የሰው ሥጋና በማሰሮ አይነት ነገር ውስጡ ደም ያለበት ትሪ መጣ። ባዶ ማንቆርቆሪያ አይነት ዕቃ ለእያንዳንዱ ሰው ተሰጠ። በዚያ ራስ የሌለው ሰው ለእያንዳንዳችን ደሙንና ሥጋውን በዚያ ላይ ቀዳልን። ለየት ያሉ ሻማዎች ይነዱ፣ ዕጣኖችም ይጨሱ ነበር። አሁን እንግዲህ የመፈተኛዬ ጊዜ መጣ። ስለዚህ አደገኛ የሆኑ በደረታቸው የሚሳቡና ኃይለኛ የሆኑ አውሬዎች ወደ ተከማቹበት ጥልቀቱ 200 ሜትር ያህል ወደ ሆነ ሸለቆ ተላኩ። እነዚህ በሙሉ እኔን ሊያሰቃዩኝ የተዘጋጁ ነበሩ። በስቃዩ ምንም ጩኸት ማሰማት የለብኝም ነበር። ፈተናውም በወድቅ ውጤቱ ሞት ነበርና ነው። ከ7 የስቃይ ቀናት በኋላ ከዚያ ተወስጄ የህንድ ደን ተብሎ ወደሚጠራ ቦታ ተላኩኝ። በዚህ ደን ውስጥ የተለያዩ አገነንታዊ ወፎችን አየሁ። ምክንያቱም ግማሾቹ የውሻ ፊት አይነት ሲኖራቸው፣ ግማሾቹ የድመት አይነት ፊት፣ እንዲሁም ሌላው አይነት የነበረው ነገር ግን ክንፍ የሌላቸው ስለነበሩ ነበር። በደኑም ውስጥ በእነዚህ አጋንንታዊ ወፎች ብቻ የሚከፈት አንድ ዋሻ ነበር። ዋሻውን ከፍተውልኝ ወደ ውስጥ ገባሁ። እዚህ ያየኋቸውን ነገሮች ለመግለጽ ያስቸግረኛል። አንዳንድ ሰው የሚመስሉ ጭራ ያላቸው ነገሮች፣ የሰው ፊት የሌላቸውንም አይቻለሁ። ይህም ሌላው ማሰቃያ ቦታ ነው። በዚህ የነበረው ስቃይ መለስተኛ ገሃነመ እሳት ተብሎ ቢገለጽ ይሻላል። በዚህ ሁኔታ ለ7 ቀን ከቆየሁ በኋላ ከዚያ ተወሰድኩና ወደ አንድ ብዙ ገጾች ወዳላቸው የጥንቆላ መጻሕፍት ወደሚገኙበት ትልቅ የቤተ መጻሕፍት ተላኩኝ። 2 መጻሕፍትን አነበብኩ። አንደኛው አቢሲኒያ የሚል ትርጓሜውም ጥፋት የሚል ሲሆን፣ ሁለተኛውም አሂኒያ ትርጉሙም ሕይወት ወይም ፈውስ መስጠት የሚል ነበር። ከዚያም ሌሎች ተጨማሪ መጻሕፍትን ሰጥተው ወደ ቤት ስመለስ የሚከተሉትን ነገሮች ያለበት አንድ ክፍል እንዳዘጋጅ ታዘዝኩ። እሱም ከአካባቢው ከሚገኝ የምንጭ ውሃ ደም በማሰሮ ሞልቶ በመካከሉ የሚጸድቅ ዛፍ የተተከለበት፣ የሰው አጽም፣ የጥንብ አንሳ ላባዎች፣ የአራዊት የእንስሳት ቆዳዎች፣ የእባብ ቆዳና የሚያንጸባርቅ ጨርቅ አፈር በማሰሮ አጠገብ እንዳደርግ ታዘዝኩ። በማሰሮ ውስጥ የሚገኘው ደም ሁል ጊዜ በጠዋት ከድግምት ጋር የሚወሰድ ነበር። በሰው እጅ የተሰራ ምግብ ከዚያን ጊዜ በኋላ እንዳልወስድ፣ እንዲሁም ብቻ ከሰው የተፈጥሮ ሕግ ውጭ እንድመገብ ደግሞ ተነገረኝ። ከነዚህ ሁሉ ትዕዛዝ ጋር መጀመሪያ ስነ ስርዓት ለማሟላት በተወሰድኩበት አይነት ተመልሼ ወደ ናይጄሪያ መጣሁ። ወደ ቤቴ ተመልሼ በናይጄሪያ ውስጥ እንግዲህ አሁን ከመናፍስቱ ዓለም ጋር አንድ አካል አንድ አምሳል ሆኛለሁ። እንደፈቀድኩኝ ወደ የትኛውም የዓለም ክፍል መጓዝ እችላለሁ። ባመጣኋቸው መጻሕፍት መሠረት መናፍስት በአየር ውስጥ እንደሚኖሩ አውቄያለሁ። ስለዚህ ምናልባት ኃይል ሊጨምሩልኝ ይችላሉና ወደ እነርሱ ዘንድ ልሄድ አልኩ። ከቤቴ ወጣሁና ትንሽ ድግምት አድርጌ ክንፍ እንዲመጣልኝ ጠራሁ። ክንፍም መጣና ተሰወርኩ። ራሴን በአየር ውስጥ አገኘሁት። መናፍስትንም አየሁ። እነርሱም ምን ትፈልጋለህ ብለው ጠየቁኝ። እኔም ኃይል እፈልጋለሁ አልኳቸው። 2 ሳምንት ሙሉ ከነሱ ጋር ቆይቼ ኃይል ካገኘው በኋላ ወደ ምድር ተመለሱ። ታዲያ ከዚህ በላይ እንደጠቀስኩት ይህን ሁሉ ኃይል ተቀብዬ አሁን ተጨማሪ ብዙ ኃይል ፈለጉ። ስለዚህም በሰጡኝ መጽሐፍ ውስጥ የተጻፉትን ለማረጋገጥ ከምድር በታች ወዳለው ዓለም ለመሄድ ወሰንኩ። አንድ ቀን ደበቅ ወዳለ ስፍራ በቁጥቋጦ ውስጥ ተገኝቼ መጽሐፍ ውስጥ የተጻፈውን ድግምት ከደገምኩ በኋላ መሬቱን እንዲከፈት አዘዝኩ። ወዲያውም መሬቱ ተከፈተ። አጋንንትም ወዲያው ወደ ውስጥ መግቢያ ደረጃዎች አዘጋጁልኝ። እኔም ተረማምጄ ገባሁና በቀጥታ ወደ መሃል ሄድኩ። በጣም ድቅድቅ ያለ እግዚአብሔር ግብፅን በመቅሰፍት በመታ ጊዜ እንደነበረው ያለ ጋር ብቻ ሊወዳደር የሚችል ጨለማ ነበር። ብዙ ለመግለጽ የሚያስቸግረኝን ነገሮች አየሁ። ሰዎች በሰንሰለት ታስረው አየሁ።
ሌሎች ደግሞ ቀንና ሌሊት ሳያቋርጡ ለአሰሪዎቻቸው ገንዘብ እየሰሩ የሚያቀርቡትን ደግሞ አየሁ። አንዳንድ በከፍተኛ ደረጃ ላይ ያሉ ምስጢር ህብረተሰብ አባላትና ባለስልጣንን አየሁ። እነዚህ የመጡት መስዋዕት ለማቅረብና ያሉበትን ቦታ ለመቆጣጠር የሚያስችላቸውን ስጦታዎች ከመናፍስቱ ለመቀበል ነበር። እንደዚሁም ደግሞ አንዳንድ የቤተ ክርስቲያን መሪዎችን አየሁ። እነዚህ ደግሞ የመጡት ማንኛውም በቤተ ክርስቲያን የሚሉትንና የሚናገሩትን ነገር ያለምንም ጥያቄ ተቀባይነት እንዲኖረው ኃይል ለማግኘት ነበር። እኔም እዚህ ለ2 ሳምንት ያህል ከቆየሁ በኋላ የበለጠ ኃይል ተቀብዬ ወጣሁ። ሰዎች የሚያዩኝ እንደ ወጣት የዋህ እንጂ አደገኛ መሆኔን አያውቁም ነበር። ዛሬ ብዙ ሰዎች ቤተ ክርስቲያን ይሄዳሉ። ከክፉ ነገር የሚጠበቁት በክርስቶስ ኢየሱስ ያሉት ብቻ ናቸው። ቃል ኪዳን ከጠረፏ ንግሥት ጋር። አንድ ቀን ምሽት በእግሬ ለመንሸራሸር ፈለግኩና ወጣሁ። ባቡቴ የአውቶቡስ ማቆሚያ ላይ አንዲት በጣም ቆንጆ የሆነች ሴት ቆማ አየሁ። ምንም አላናገርኳትም። በሚቀጥለው ቀን ሳልፍ አሁንም በዚያው ቦታ ቆማ አየኋት። በሦስተኛው ቀን ሳልፍ አሁንም በዚያው ቦታ ላይ ቆማ አየኋት። እሷም ጠራችኝ። እኔም ቆም አልኩና አናገርኳት። አማኑኤል አሞጽ እባላለሁ ብዬ ራሴን አስተዋወቅኳት። እሷ ግን ስሟን ለመናገር አልፈለገችም። የጠየቅኳት ስሟንና አድራሻዋን ነበር። እሷ ግን መልሳ ሳቅ ብቻ አለች። የኔን አድራሻ ጠየቀችኝ። መንገዱን ብቻ ነገርኳትና ልሄድ ስል አንድ ቀን ቤትህን እጎበኝልሃለሁ አለችኝ። እኔም በአይምሮ የቤት ቁጥሬን ሳልሰጣት እንዴት አድርጋ ትመጣለች? የማይቻል ነው አልኩኝ። ነገር ግን እንደ ቃሏ ልክ ነበር። ልክ በአውቶቡስ ማቆሚያው በተገናኘን በሳምንቱ በሬ ተንኳኳ። ስከፍትም እሷ ነበረች። ምስጢረኛይቷ ሴት እንኳን ደህና መጣሽ አልኳት። በአይምሮዬ ግን ይህቺ ቆንጆ ሴት ማን ናት? ለመሆኑ አደገኛ ሁኔታ ውስጥ እንደገባች ታውቃለች አልኩ። አስተናገድኳትና ሄደች። ከዚያም ከመጀመሪያ አመጣጧ በኋላ ያለምንም ግንኙነት አመጣጧ መደበኛ ሆነ። አመጣጧም ሁል ጊዜ በአንድ በተወሰነ ሰዓት መሆኑን ተገነዘብ። ከዚያም ደቂቃ ወደፊት ወይም ወደ ኋላ አትልም ነበር። በምትጎበኘኝ ጊዜ ወደ ሌጎስ ባር ቢች ወይም ወደ ፓራማውንት ሆቴል ወይም ደግሞ ወደ አምባሳደር ሆቴል ወስዳት ነበር። ይህ ሁሉ የሚሆነው ግን እስካሁን ስሟን ሳትነግረኝ ነበር። እኔም ምንም ልጨነቅበት አልፈለግኩም። ምክንያቱም ሴት እንዳትነካ ተብሎ ተነግሮኛልና ግንኙነታችን ከዚህ በላይ ሊቀጥል እንደማይችል አውቃለሁ። በድንገት ጉበኝቷን ወደ ማታ ቀየረችው። ከምትመጣባቸው ቀናቶች ውስጥ በአንዱ እንዲህ ብላ ነገረችኝ። አሁን ተራህን ደግሞ እኔን ልትጎበኘኝ ጊዜው ነው። ይህንን አለችኝና አንድ ምሽት አብረን ቆይተን ጠዋት 2 ሰዓት አውቶቡስ ተሳፍረን ሄደን ሾፌሩን ባር ቢች ስንደርስ አቁምልን አለችው። አውቶቡሱ ሲቆም የት ነው የምንሄደው አልኳት። እሷም አትጨነቅ ቤቴን ልታየው ነው አለችኝና ወደ ወንዙ ዳር ወሰደችኝ። ከዛም እንደ ቀበቶ አይነት ነገር ተጠቅማ ወገባችንን አሰረች። ወዲያውም ኃይል መጣና ከኋላችን ወደ ባህሩ ውስጥ ገባን። በውሃው ላይ የበረርን ቀጥታ ወደ ውቅያኖሱ ሄድን። አድማጮች ሆይ ይህ ሁሉ የሚሆነው በስጋዊ ሰውነቴ ነበር። አንድ ቦታ ስንደርስ ወደ ውሃው ስር ጠለቅን። እጅግም እስኪገርመኝ ድረስ ጉዟችን እንደ ኃይለኛ ፈጣን ባቡር ነበር። ወደ አንድ ብዙ ሰዎች ወዳሉበትና በጣም ሥራ ወደሚበዛበት ከተማ ደረስን። የመናፍስቱ ዓለም። እንደ ሳይንስ ላብራቶሪ አይነት የተለያዩ የሳይንስ መሳሪያዎች፣ ስነ ጽሑፎችን፣ ሙዚቃዎችን እያመረቱ የሚያወጡ ላብራቶሪዎችን አየሁ። ከከተማው በስተጀርባም በጣም የሚያምሩ ወንዶችና ሴቶች ልጆችን አየሁ። ሽማግሌ የለበትም ነበር። እርሷም ከነርሱ ጋር አስተዋወቀችኝ። እነርሱም እንኳን ደህና መጣህ አሉ። ከዚያ በኋላ ጨለማው ክፍል ወደ ተባለው የማድረቅና የማሸግ ሥራዎች ወደሚሰሩበት ክፍል ወሰደችኝ። ቀጥሎም ወደ ዋናው ማምረቻ ክፍልና ግምጃ ቤት ከወሰደችኝ በኋላ ወደ ግል መኖሪያ ቤት ተመለስን። እዛም አስቀመጠችኝና እንዲህ አለችኝ። እኔ የጠረፏ ንግሥት ነኝ። ከአንተ ጋር ለመስራት በጣም እፈልጋለሁ። ሀብት እሰጥሃለሁ። ሌሎችም ከእሱ ጋር የሚሄዱ ነገሮችን እሰጥሃለሁ። ጥበቃና አስፈላጊውን ነገር ሁሉ አደርግልሃለሁ። እንዲሁም ሕይወትን የሚመራ መልአክ እሰጥሃለሁ አለችና በትሬ ላይ የሰው ሥጋ ተቆርጦ መጣ። እባብም እንዲመጣ አዘዘችና ከመጣም በኋላ ዋጠው አለችኝ። አልቻልኩም። አስገደደችኝ። ነገር ግን አልቻልኩም።
እንዴት አድርጌ በሕይወቱ ያለ እባብ መዋጥ እችላለሁ? ከዚያ ግን ኃይሏን ተጠቀመችና ልውጠው ቻልኩ። እነዚህ 3 ቃል ኪዳኖች ለሚከተሉት ነገሮች ይጠቅሙኛል። የሰው ሥጋና ደም፣ እባብና ሰይጣናዊ መልአክ ሁል ጊዜ ምንም ምስጢር እንዳይገለጥብኝ ይጠብቁኝ ነበር። የሰይጣኑ መልአክ እኔን ሥርዓት እንዲያስጠብቀኝ ኃይል ተሰጥቶታል። በምድር ላይ በመሆንበት ጊዜ በፈለግኩት ሰዓት ከባህር ምግብ እንዲያመጣልኝ ላዘው ችል ነበር። ሁል ጊዜ ልታዘዝለት ቃል ገባሁ። ከዚህ ቃል ኪዳን በኋላ ወደ ሌላው የውቅያኖስ ክፍል ወሰደችኝ። አሁን ወደ አንድ ደሴት ደረስን። እዚያም ዛፎች ነበሩ። እነዚያ ዛፎች እያንዳንዳቸው የተለያዩ ሥራ ነበሯቸው። ለመግደል የሚያገለግል ዛፍ፣ ለማናደድ ወይም ለማበሳጨት የሚያገለግል ዛፍና ለመፈወስ የሚያገለግል ዛፍ ነበሩ። የማንኛውም የባህር እንስሳ አይነት ተመስዬ ማለትም ጉማሬ፣ እባብ፣ አዞ ወዘተ በመሆን ራሴን ለውጬ መሆን እንድችል ኃይል ከሰጠችኝ በኋላ ተሰወረች። እዚያም በባህር ውስጥ ሳምንት ከቆየው በኋላ በሰጠችኝ ኃይል አዞ ሆኜ ወደ መሬት ወጣሁ። ከምድር በታች ያሉ ላብራቶሪዎች። በሌጎስ ከተማ ሳምንት ያህል ከቆየው በኋላ ወደ ባህር ተመለስኩኝ። በዚያም ለ2 ወራት ቆየሁ። ምን እንደሚሰራ ለማየት ወደ ሳይንስ ላብራቶሪዎች ሄድኩኝ። ሳይንቲስቶችና የሥነ አእምሮ አዋቂዎች በትጋት ሲሰሩ አየሁ። የእነዚህ ሳይንቲስቶች ሥራ በጣም ውበት ያላቸውን አንጸባራቂ ነገሮችና እንደ መኪና ያሉ ነገሮችን፣ እጅግ ዘመናዊ የሆኑ የጦር መሳሪያዎችን ማውጣትና የዚህን ዓለም ምስጢር ማወቅ ነበር። ቢቻላቸውም ይህች ዓለም የቆመችበትን ምሰሶ ለማወቅ ይጥራሉ። ነገር ግን እግዚአብሔር ይመስገን ይህንን የሚያውቅ እሱ ብቻ ነው። ወደ ንድፍ ማውጫው ክፍል ሄድኩ። እዚያም የተለያዩ ጨርቆች፣ ሽቶዎች፣ የተለያዩ ለሴቶች የሚያገለግሉ እንደ ጥፍር ቀለም፣ የከንፈር ቀለም፣ የፊት ቅባት እንዲሁም ይህንን የመሳሰሉ ነገሮችን አየሁ። እነዚህ ነገሮች ሁሉ እንደ አጥቢያ ኮከብ ወይም ሉሲፈር ዕቅድ የወንዶችን አስተሳሰብ ከኃያሉ እግዚአብሔር ለመለየት ነው። ሌላም ኤሌክትሮኒክስ፣ ኮምፒውተርና የደውሎችን ንድፍ አየሁ። ከዚያ በተጨማሪ ደግሞ በዓለም ላይ አዳዲስ ክርስቲያን ጌታን ሲያገኝ በየት ስፍራ እንደሆነ የሚያውቁበት ቴሌቪዥን አየሁ። በዚያም ቴሌቪዥን ውስጥ ማን ወደ ቤተ ክርስቲያን ሄያጅ ብቻ እንደሆነና ማን እውነተኛ ለውጥ ያገኘ ክርስቲያን እንደሆነ ተለይቶ የሚታወቅበት ነው። ከዚያም በኋላ ከላብራቶሪዎቹ ወደ ጨለማውና ወደ ማድረቂያው ክፍል ሄድኩ። ጨለማው ክፍል ማንኛውም እምቢተኛ ወይም የማይታዘዝ አባል የሚገደልበት ስፍራ ነው። ሲገሉም መጀመሪያ ደሙን በመምጠጥ ካደረቁት በኋላ ሞተር ክፍል ለሚሰራው ሰው ይሰጠዋል። እርሱም የተቀበለውን የእሱን ወይም የእሷን ሰውነት ይፈጨውና ዱቄት ወደ ማከማቻ ክፍል ይልካል። በማከማቻውም ክፍል እየታሸገ ይቀመጥና ለባህላዊ መድኃኒተኞች መድኃኒት ለመውሰድ ሲመጡ ይሰጣቸዋል። በዚህ ስፍራ አሁን እውነት በቃል ለመግለጽ የሚቸግረኝን ሌሎች ነገሮች ነበሩ። ታዲያ ይህ ሁሉ ኃይል እያለኝ ሉሲፈርን ለማግኘት አሁንም ገና ብቁ አልነበርኩም። የክፋት መንግሥት። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10። ወደ ሌጎስ ከተመለስኩ በኋላ ሥራዬን ቀጠልኩ። 2 ሳምንት ቆይቼ ወደ ባህሩ ሄድኩኝ። ጠረፏ ንግሥት የመጀመሪያ ተግባር ብላ የጠራችውን ማከናወን ያለብኝን ሥራ ሰጠችኝ። ወዳደግኩባት መንደር ተመልሼ በጣም የታወቀውና ኃይለኛ የነበረውን የባህል ዶክተር እርሱንም አጎቴን እንድገለው አዘዘችኝ። ስለዚህም ምክንያት ሲሰጠኝ ለቤተሰቦቼ ሞት ተጠያቂው እንደሱ አባባል እሱ በመሆኑ ነበር። እሺ ብዬ በመታዘዝ ወደ ስፍራው ሄድኩኝ። ነገር ግን ከዚያ በፊት ገድዬ ስለማላቅ መድኃኒቶችን ካበላሸውና ኃይል ካጣው በኋላ ተመለስኩኝ። በዚያ ምክንያት እስከ ዛሬ ድረስ እሱ ጋር ሰዎች እየመጡ አይታከሙም። ስለ ተልእኮዬ ሪፖርት ሳቀርብላት እጅግ አድርጋ ተቆጣችኝ። እንደዚህም አለች፣ እኔን ያለመታዘዝ ውጤቱ ሞት ነበር። ነገር ግን በጣም ስለምወድህ እንደገና ሌላ ስራ ሰጥሃለሁ። አሁንም ወደዚያ ተመልሰህ 2 ሽማግሌዎችን እነሱም ቤተሰቦችን ለመግደል አጎትን የረዱ ስለሆኑ ሄደህ ግደላቸው። ይህም ስላልታዘዝኳት ቅጣት ይሁን አይሁን አላቅም። ነገር ግን ታዘዝኩና ሄጄ ልገላቸው ቻልኩ። ደማቸውንም ወደ እሷ ዘንድ ላኩ። ከዚያም ከመጀመሪያው ድርጊት በኋላ በውስጥ ያሉ ኃይላት ራሳቸውን ይገልጡ ጀመር። ለምሳሌ አንዲት ለጓደኝነት ጠይቂያት የተቃወመችኝን ልጃገረድ መልኳን ማበላሸት እችላለሁ። ሌሎች የመሳሰሉትን ነገሮች ሁሉ መፈጸም
እችል ነበር። ከሰይጣን ወይም ከሉሲፈር ጋር ተገናኘው። ቀጥሎ ወደ ሌጎስ ተመለስኩኝ። አንድ ቀን ሊና ተብላ የምትጠራ ልጃገረድ መጣች። የሊና ቤተሰቦች ከአምባራ ግዛት ሲሆኑ እሷም በጣም ቆንጆ ልጃገረድ ስትሆን ነገር ግን ኑሮዋ በባህር ውስጥ ማለትም ከባህር በታች ባለው የመናፍስት ዓለም ነው። እርሷም የጠረፏ ንግሥት ታታሪ አገልጋይ ስትሆን እጅግ ክፉ ሴት ናት። ክርስቲያኖችንም ከልቧ የጠላችና እንደዚህም ደግሞ እስከ መጨረሻው ለማጥፋት ደረጃ ለመሄድ የተዘጋጀች ነበረች። የተዋወቅኳት ወደ ባህር መጀመሪያ ሄጄ በነበረበት ጊዜ ነበር። ሊና ወደ እኔ የመጣችው ከጠረፏ ንግሥት ተልካ ነበር። ቶሎ ብለን ሄደን እዚያ ስንደርስ ከአጥቢያ ኮከብ ከሉሲፈር ጋር ስብሰባ ሊኖረን እንደሆነ አወቁ። በዚያ ስብሰባ ላይ የሚከተሉትን መመሪያዎች ሉሲፈር ሰጠን። የማያምኑ የእርሱ በመሆናቸው እነርሱን ሳይሆን የሚያምኑትን ብቻ እንድንዋጋ ሲነግረን ከመካከላችን አንዱ ለምንድን ነው ብሎ ጠየቀ። እርሱም ሲመልስ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ስለሚፈለግ እንደሆነ መለሰለት። ሰይጣን እግዚአብሔር በትዕቢት ምክንያት ከዚያ ቦታ እንዳስወጣው መንግሥተ ሰማያትን በስም አይጠራውም፣ እንዲያው ብቻ ያ ቦታ ነው የሚለው። በተጨማሪም ደግሞ ማንም ፈሪሳዊ የአምልኮ መልክ ያላቸውን ኃይሉን ግን የካዱትን እንዳንዋጋ አዘዘ። ምክንያቱም እነዚህ እንደኔ ናቸው አለን። ንግግሩም በመቀጠል መዋጋት ያለብን እውነተኛ ክርስቲያኖችን ብቻ ነው አለ። ጊዜውም የቀረበ መሆኑ ማንም ክርስቲያን ወደዚያ ስፍራ እንዳይገባ ከምንም ጊዜ በበለጠ እንድንዋጋ ነገረን። አሁንም አንዱ ከመካከላችን እንዲህ አለ፣ እግዚአብሔር የሰው ልጆችን ለማዳን አንድ ሰው እንደላከ እንሰማለን አለው። ሰይጣንም ማን ነው እሱ አለ። አንዱም አባል ኢየሱስ ነው ብሎ መለሰ። በዚያን ጊዜ ሁላችንም እጅግ እስከሚያስደንቀን ድረስ አጥቢያ ኮከብ ወይም ሉሲፈር ከወንበሩ ላይ ከተቀመጠበት ወደቀ። በሰውየውም ላይ በመጮህ ሁለተኛ ያንን ስም በሕይወት ለመኖር ከፈለክ በምንም እኛ ስብሰባ ላይ እንዳትጠራ ነው። እውነት ነው፣ በክርስቶስ ኢየሱስ ስም ጉልበት ሁሉ ይንበረከካል፣ ሉሲፈርም ጭምር። ከዚህ በኋላ ግን ሉሲፈር አጽናናን፣ ለክርስቲያኖችም እንዳንጨነቅ ነገረ። እርሱም በቅርብ መጥቶ ዓለምን እንደሚገዛ እኛም መልእክተኞችንም መልካምን ስፍራ እንደሚሰጠን ከዓለም ጋር ያለን ጭንቀታችንን እንደሚያበቃ ገዢዎችም እንደሚያደርገን ነገረን። ንግግሩንም በመቀጠል የሰው ልጅ የሚያንጸባርቁና ሐሰተኛ ነገሮችን እንደ መውደዱ መጠን እነዚህን ነገሮች እያመረትን በማውጣት የሰው ልጅ ለእግዚአብሔር ለአምላኩ ጊዜ እንዳይኖረው ቤተ ክርስቲያንን በሚከለክሉ ነገሮች እንደሚያጠፋ ገለጸልን። አንደኛው በገንዘብ፣ ሁለተኛው በሀብት፣ ሦስተኛው በሴቶች ነው። ከዚህ ንግግር በኋላ ስብሰባውን በተነው። ይህ ነበር እንግዲህ የመጀመሪያው ከሉሲፈር ጋር የነበረን ግንኙነቴ። ከዚህ በኋላ ግን ብዙ ሌሎች ስብሰባዎች አድርገናል። ስንወጣም የጠረፏ ንግሥት እቤቷ ጋበዘችኝ። እዛም የሰው አመድ ከሌሎች ነገሮች ጋር በመደባለቅ በእግሮች አጥንት ውስጥ ጨመረች። እነዚህ ነገሮች እያንዳንዳቸው የራሳቸው ሥራ አላቸው። በጣቴ ውስጥ የሚገኘው ድንጋይ ማንም ስለ እኔ የሚያስበውን እንዳውቅበት የሚረዳኝ ሲሆን በቀኝ እጄ ውስጥ ያለው ደግሞ ማንኛውም ነገር እንዳጠፋ ኃይል የሚሰጠኝ ነበር። በእግሮቼ ውስጥ የነበሩት ደግሞ በጣም ጠንካራና አደገኛ እንደሆን የሚረዱኝ ከመሆናቸው ሌላ ወደ ሴት፣ ወደ አውሬ፣ ወደ ድመት፣ ወደ ወፍ እንድቀየርና እንድቀያየር የሚረዱኝ ነበሩ። ወደ ላቦራቶሪዎችም ወሰደችኝና ቴሌስኮፕ፣ ቴሌቪዥን፣ ቪዲዮ ሰጠችኝ። እነዚህ ተራ ዕቃዎች አልነበሩም። እነዚህ ማን ወደ ቤተ ክርስቲያን ሄያጅ ብቻ እንደሆነ፣ ማን አዲስ ክርስቲያን እንደሆነ በቤተ ክርስቲያን ውስጥ ያለውን ነገር ለይተን ልናቅ የምንችልበት ነገሮች ነበሩ። በመጨረሻም አብሮኝ የሚሰሩ 16 ልጃገረዶች ሰጠችኝ። ከእነርሱ መካከል ሊና አንዷ ነበረች። እንግዲህ እነዚህን ሁሉ ስጦታዎችን በመታጠቅ ይዤ ወደ ሌጎስ ተመለሱ። የሰይጣን መልእክተኛ መሆን። በልቤ ውስጥ ምንም የሰው ስሜት ወይም ርኅራኄ አልነበረኝም። በሥራ ላይ ተሰማራውና ወዲያውኑ 5 ባለ 2 ፎቅ ቤቶች ደመሰስኩኝ። በሙሉ ይዘው ከነበሩት ነዋሪዎች ጋር ሰጠሙ። ይህ የሆነው 1982 ዓመተ ምህረት እንደ አውሮፓውያን አቆጣጠር በነሐሴ ወር በሌጎስ ከተማ ነበር። ኮንትራክተሩ ወይም የሕንፃው አሰሪ ጥሩ መሠረት አልነበረውም በመባል ኃላፊነቱ በእርሱ ላይ ሆኖ ብዙ ገንዘብ ከፈለ። ዛሬ በዓለም ላይ ያሉ ጥፋቶች በሙሉ ሰው ሰራሽ አይደሉም። የዲያብሎስ ሥራ መስረቅ፣ መግደልና ማጥፋት ነው። ደግሜ ላለው ሰይጣን ምንም ነፃ ስጦታ የለውም። በመንገድና በመሳሰሉት አደጋዎች ለመፍጠር ወጣሁ።
አንድ ልነግራችሁ የምፈልገው ያጋጠመኝ ነገር ስለ አንድ አዲስ ክርስቲያን ስለ ደህንነቱና ስለ ነፃ መውጣቱ ይመሰክር ስለነበረ ሰው ነው። ይህ ክርስቲያን በመናፍስቱ ዓለም ብዙ ጉዳትን ያስከተለብን ነበር። ስለዚህም በዓላማዬ ውስጥ አስገባሁት። አንድ ቀን በጣም ምቹ በሆነ አውቶቡስ ወደ ሌጎስ ይጓዝ ነበር። የሚሄደውን ምስክርነት ለመስጠት ቀጠሮ አድርጎ ነበር። አውቶቡሱ በከፍተኛ ፍጥነት ላይ ስለነበር ከመንገድ እንዲወጣ አደረግኩት። እርሱም ሄዶ ከአንድ ዛፍ ጋር ተጋጨ። ሁሉም ተሳፋሪዎች ሲሞቱ፣ ይህ አዲስ የተለወጠው ክርስቲያን ብቻ ተረፈ። አዳዳኑም ተአምራዊ ነበር። ምክንያቱም የወጣው በዕቃ መጫኛ በኩል ነበር። ሲወጣም እኔ ዕድለኛ ነኝ እያለ ነበር። ምስክርነቱን እንዳይሰጥ ሞከርን፣ ነገር ግን ዓላማችን ከሸፈ። በቴሌቪዥን ውስጥ አዲስ የተለወጠ ክርስቲያን እናውቅበታለን። ስለዚህም አጥብቀን ወደ ኋላ እንዲመለስ እስከ መጨረሻው በመከታተል እንታገለዋለን። እስከ 6 ወር ድረስ ይህን ካልተሳካለን ያንን እናቆምና ወደ ሥራውና ወደ ኑሮው ማሰናከል እንገባለን። ለምሳሌ እሷ ወይም እሱ በሚሰሩበት ስፍራ ከአለቃው በኩል ሁከት እንፈጥርበታለን። ቢቻልም ከሥራ እንዲባረር እናደርጋለን። በዚህ ሁሉ ውስጥ ጸንቶ ከቆመ ግን እንተዋዋለን። ነገር ግን ወደ ኋላ ከተመለሰ ዳግመኛ ለንስሐ ጊዜ እንዳይኖረው ወዲያውኑ እንገለዋለን። ሉሲፈር እንኳን በሥራዬ እጅግ እስኪኮራብኝ የጠንቋዮች አለቃ እስኪያደርገኝ ድረስ ብዙ ሕይወትን አጠፋሁ። አለቃ ከሆንኩ በኋላ ስብሰባ አደረግን። ይህንን ስብሰባ የተካፈልነው እንደ ወፎች፣ እንደ ድመቶችና እንደ እባቦች ሆነን ነበር። እነዚህ ፍጥረታት ለሚከተሉት ነገሮች የሚጠቅሙ ናቸው። ለመናፍስት ጠሪዎች እንደ ወፎች መቀየር የበለጠ አደገኛ ያደርጋቸዋል። ለጠንቋዮች ወደ ድመት መቀየር መናፍስትንና ሰዎችን ለማነጋገር ይጠቅማቸዋል። እንደ አይጦች መቀየር ለጠንቋዮች ወደ አንድ ሰው ቤት በቀላሉ እንዲገቡ፣ ከዚያም ወደ ጥላ እንዲቀየሩ፣ በመጨረሻም ወደ ሰው እንዲቀየሩና የሰውን ደም እንዲመጡ ይጠቅማቸዋል። በዚህ ስብሰባ የነበረኝ አጀንዳ አንድ ብቻ ነበር። እሱም ክርስቲያኖች የሚባል ሲሆን 1983 እንደ አውሮፓውያን አቆጣጠር የአፍሪካ ጠንቋዮችን ስብሰባ በቤኒን ከተማ ለማድረግ አቅደን ተለያየን። ይህንንም በየዕለቱ በሚወጣ ጋዜጣችን በሕዝብ መገናኛዎች አወጣ ነው። በእርግጥ ሁሉም ነገር በደንብ የተቀናጀ የታቀደና ምንም የሚያሰናክሉ ሁኔታዎች አልነበሩትም ነበር። ይሁን እንጂ በድንገት የናይጄሪያ ክርስቲያኖች አምላካቸውን ለማመስገን ጸሎት ጀመሩ። በዚያን ጊዜ እቅዳችን በሙሉ ፈረሰ። የእቅዳችን መፈራረስ ብቻ አልነበረም፣ ነገር ግን በጨለማው ግዛት ውስጥ ከፍተኛ ሁከት ተፈጠረ። በመሆኑም የጠንቋዮች ስብሰባ በናይጄሪያ ሊካሄድ አልቻለም። ክርስቲያኖች ልብ እንዲሉት የሚገባ ነገር ኃያሉን አምላክ በእውነት ከልብ ማመስገን በሚጀምሩበት ጊዜ በአየርም ሆነ በባህር የሚገኙ የጨለማ ግዛት ኃይላት በሙሉ በችግርና በመናወጥ ውስጥ እንደሚገቡና መልእክተኞቻቸውን በሙሉ ማረፊያ ስፍራ እንደሚያጡ ሊረዱ ይገባል። ክርስቲያኖች እግዚአብሔር የሰጣቸውን ኃይልና ሥልጣን ቢያውቁት ኖሮ የዓለምን ሕዝብ ሁኔታ ይቆጣጠሩት ነበር። የዓለም ሕዝብ ለማዳን የሚችሉት ክርስቲያኖች ብቻ ናቸው። ቆይቶ ግን በደቡብ አፍሪካ ካደረግነው የመጀመሪያው ስብሰባ ውድቀት በኋላ ወደ ባህር ተጠራሁ። ከዚያም ስደርስ ከዚያ ጊዜ ጀምሮ ኑሬ በባህር ብቻ እንደሚሆንና ወደ ምድር ለአንዳንድ አስቸጋሪ ሥራዎች ብቻ እንደሚሄድ ተነገረኝ። አዲስ ሥራ ተሰጠኝ። ይህም ሥራ ለባህል መድኃኒቶች ወይም ዶክተሮች መድኃኒት መፍጠርና የመቆጣጠሪያው ክፍል ኃላፊ በመሆን ስጦታዎችን መላክ፣ ማለትም የነጭ ጨርቅ ቀሚስ ቤተ ክርስቲያኖችን ወይም የጸሎት ቤቶችን መክፈትና መካኖችን ልጅ መስጠት፣ ሱቆችን መክፈትና የሚፈልጉትን ዕቃዎች መሙላት፣ ልጆችንና ገንዘብን መስጠት ሲሆን እነዚህን እያንዳንዳቸውን ደግሞ ከዚህ በታች በየተራ ገልጽላቸዋል። አንደኛ፣ የነጭ ቀሚስ ቤተ ጸሎት። አንድ ሰው የጸሎት ቤት እንዲከፍትና ፈውሶችን ማድረግ እንዲችል ፈልጎ ወደኛ ሲመጣ የሚከተሉትን ሁኔታዎች እንዲያሟላ ይደረጋል። አንደኛ፣ በየዓመቱ 1 ወይም 2 ነፍሶችን ሊሰጠን ይስማማል። ሁለተኛ፣ በጸሎት ቤት ውስጥ በሚሰራው ሥራ አንድ ደረጃ ላይ ሲደርስ ወደኛ ህብረተሰብ እንዲገባ ይደረጋል። ሶስተኛ ደግሞ ማንም አባል ወደ ጸሎት ክፍል ሲመጣ ጫማ እንዲያደርግ የማይፈቀድለት ይሆናል። እነዚህ ሁኔታዎችን ሲቀበል የሚከተሉት ነገሮች በማሰሮ ተደርጎ ይሰጡታል። ነጫጭ ጠጠሮች፣ የሰው አጽም፣ የሰው ደምና የባህል መድኃኒቶች ናቸው። ይህንን ማሰሮ በውስጡ ካሉት ነገሮች ጋር በሙሉ በቤተ ጸሎቱ ፊት ለፊት እንዲቀብረውና መስቀሉ ብቻ እንዲታይ፣ ነገር ግን ማሰሮ እንዳይታይ በመጠንቀቅ በላዩ ላይ መስቀል እንዲተከል ይደረጋል። ትልልቅ የውሃ ማጠራቀሚያዎች በማስቀመጥ መናፍስት ሳያቋርጡ የተለያየ ውሃ በዚያ መሙላት እንዲቀጥሉ እንዲዘጋጅ ይደረጋል።
ይህ ውሃ ቅዱስ ውሃ እያሉ ሲጠሩት የምትሰሙት ጠበል የሚባለው ነው። ብዙ ሰዎች በክፉ መንፈስ በሚጨነቁበት ጊዜ ወደ እነዚያ ነቢያቶች ወይም ቄሶች እንዲያወጡላቸው ይሄዳሉ። እውነቱ ግን ተጨማሪ አጋንንቶችን በእነርሱ ውስጥ መጨመር ነው። ዲያብሎስን አያስወጣውምና ነው። ቄሶቹ የሚሰሩት ሥራ ለአባሉ መጸለይና ለእርሷ ወይም ለእርሱ በቤት ውስጥ እንዲያስቀምጠው ቀይ ጨርቅ መስጠት ሲሆን ሁል ጊዜ ሲጸልይም ሻማዎችን ማንደድ፣ ዕጣኖችን በማጨስ እንዲጠቀም ግለሰቡን መምከር ነው። በዚህ ድርጊት ሰውየው ወደ ቤቱ እኛን ይጠራናል። አንዳንድ ጊዜ አባሉ ፍየልና የመሳሰሉትን መሥዋዕት እንዲያቀርብ ይደረጋል። እነዚህ መሥዋዕቶች የሚደረጉት ሰውየውን መተን እንድናድነው ለእኛ ነው። ቄሱ የመፈወስ ወይም የማዳን ኃይል ግን የለውም። ሌላው መካን ለማስወለድ ነው። አንዲት ሴት ልጅ እንድታገኝ ማኅፀኗን እንከፍታለን። ፍሬ እንዲኖራት ወይም ለመጸነስ ፈልጋ ወደ እኛ ዘንድ ለእርዳታ ስትመጣ እነዚህ ሁኔታዎችን እንድትፈጽም ይደረጋል። ይኸውም ሴትዮዋ የምትጸንስበት ወር እኛ የመረጥነው ወር ብቻ እንዲሆን ይሆናል። ምክንያቱም እንደነዚህ አይነት ሰዎች የሚወልዷቸው ልጆች በሙሉ በኋላ ረጅም ዕድሜ ሳይኖራቸው የሚሞቱበትን ወር ስለምንመርጥ ነው። ያለበለዚያ ግን በሌሎች ወራት የሚጸነሱ ከሆነ ልጆቹ ሊኖሩ ይችላሉና ነው። ይህንን ከተቀበለች ሌሎችን ሰዎች በዚህ ሁኔታ እንዲወልዱ የሚያደርግ መድኃኒት ይሰጣታል። በእንደዚህ አይነት ሁኔታ የጸነሱ ሰዎች ዛሬ በአንቴቪያ፣ በሌጎስ በመሳሰሉት ስፍራዎች ይገኛሉ። ለእንደነዚህ አይነት ጫማ አይፈቀድላቸውም። ሌላው የውሸት ሱቅ ነው። አንድ ሰው ይህንን ነገር አስመልክቶ ለእርዳታ ወደኛ ሲመጣ ምንም አይነት ሴት እንዳትነካው በማስጠንቀቅ ቀለበት ይሰጠዋል። የእኛም አባል ለመሆን እንዲስማማ ይደረጋል። እነዚህን ሁኔታዎች ለማሟላት ፈቃደኛ ከሆነ ሱቁ እጅግ ዘመናዊ ግሩም በሆኑ ዕቃዎች እንዲሞላለት ይደረጋል። ሌላው ደግሞ ሕፃናትን መስጠት ነው። አንዲት መካን ሴት ወደ ባህል መድኃኒት ሄዳ ችግሯን ከተናገረች በኋላ ከሚከተሉት ነገሮች እንድታመጣ ትጠየቃለች። ነጭ ዶሮ፣ ፍየል፣ አመድና የሕፃን መጠቅለያ ናቸው። ከዛ በኋላ እንድትሄድ ይነገራትና እሷ በሌለችበት ባለመድኃኒቱ እነዚህን ነገሮች ወደኛ ያመጣል። እኛም አሁን በቃል መግለጽ የሚያስቸግረኝን ነገር ግን የሰው አመድ ያለበትን በመደባለቅ እንሰጠዋለን። እሱም ይህንን መድኃኒት ለሴትዮዋ በምግብ ጠቅልሎ ይሰጣታል። ከዚያም በኋላ ታረግዛለች። ነገር ግን ልጁ እውነተኛ ሰው አይደለም። የተወለደችው ሴት ከሆነች በሕይወት ትኖራለች፣ ለጋብቻ እንኳን የምትደርስ ትሆናለች። ነገር ግን ዕድሜ ልኳን መካን ሆና ትቀራለች። የተወለደ ወንድ ከሆነ ይኖራል፣ ነገር ግን በድንገት ራሱን እንዲገድል ሥልጠና ይሰጠዋል። እንደነዚህ አይነቶች በፍጹም ወላጆቻቸውን ሊቀብሩ አይደረጉም፣ አስቀድመው ይሞታሉና ነው። እዚህ ላይ መግለጽ የምወደው በአብዛኛው መካንነት የሚፈጠረው በአጋንንቶች መሆኑን ነው። ምክንያቱም አንዲት በምድር ላይ መካን የሆነች በባህር ውስጥ የሚገኘው በአጋንንት ግዛት ሄዳ ስትወልድ ታያላችሁ። ስለዚህ የእግዚአብሔር ልጆችን የምመክረው እውነተኛ ልጆችን የሚሰጠው እግዚአብሔር ብቻ በመሆኑ እርሱም በትዕግሥት እንዲጠባበቁት ነው። ይህኛው ደግሞ ገንዘብ ማግኘት ነው። አንድ ሰው ገንዘብ ለማግኘት ፈልጎ ወደኛ ከመጣ እነዚህ ነገሮች እንዲያሟላ ይደረጋል። ከሰውነቱ አንዱን ክፍል እንዲሰጠን ይደረጋል። ወይም ቤተሰብ ካለው ወንድ ልጁን እንዲያመጣ ይደረጋል። ብቻውን ከሆነ ታላቅ ወይንም ታናሽ ወንድሙን እንዲያመጣ ይደረጋል። የሚያመጣው ሰው ከአንድ ማኅፀን የወጡ መሆን አለባቸው። እዚህ ላይ ቁም ነገሩ ሊገደል የተፈለገው ሰው በሚከተለው ሁኔታ ነው። ለአምጪው ቀስት ወይም ጦር ከተሰጠው በኋላ ዘመዶቹ በሙሉ በመስታወት ውስጥ በምስል መልክ እንዲያልፉ ይደረጋል። አምጪው አሳልፎ የሚሰጠውን ሰው በሚያይበት ጊዜ እንዲወጋው ይደረጋል። ይህ ሁኔታ ሲፈጠር ጥላው የተወጋው ሰው የትም አገር ይሁን ባለበት ስፍራ ይሞታል። ሌሎችም መንገዶች አሉ፣ ነገር ግን ያንን የሚሰራው እርሱ ሰይጣን ነው። በየትኛውም ያገዳደል ዘዴ ይሁን የሟቹን ደም አሳልፎ በሰጠው ሰው ላይ ኃላፊነቱንም ጉዳዩንም እንዲወስድ ዘንድ ምስሉን አምጪው ራሱ እንዲወጋው በማድረግ ሰይጣን ይጠቀምበታል። አስታውሱ፣ ሰይጣን ምንም ነፃ ስጦታ የለውም። ሰይጣን ክርስቲያኖችን እንዴት እንደሚዋጋ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ገዢዎች ጋር በሰማዩ ስፍራ ካለ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 12። ክርስቲያኖችን መዋጋት። ልንዋጋ ዕቅድ አወጣን።
አንደኛ በሽታን በማምጣት፣ ሁለተኛ መካንነትን በማምጣት፣ ሦስተኛ እንቅልፍን በቤተ ክርስቲያን ውስጥ በማምጣት፣ አራተኛ መከፋፈልን በቤተ ክርስቲያን ውስጥ በማምጣት፣ አምስተኛ በራድ ወይም ትኩስ በሕይወት ሳይሆኑ እንደው ብቻ ልብ ብለው ቤተ ክርስቲያን ውስጥ እንዲኖሩ ሰዎችን ማድረግ፣ ስድስተኛው የእግዚአብሔር ቃል ዕውቀት እንዳይኖራቸው ክርስቲያኖችን በማድረግ፣ ሰባተኛው የመጥፎ ባህሪ አርያ እንዲሆኑ በማድረግ፣ ስምንተኛ ፊት ለፊት በሥጋ መዋጋት ናቸው። ከላይ ከተጠቀሱት ሁለቱን ለማስረዳት እወዳለሁ። አንደኛው በሥጋ መዋጋት ነው። በተሰጠኝ ቴሌቪዥን በመጠቀም አዲስ የተወለደ ክርስቲያንን አያለሁ። ፈሪሳውያን የእኛ ስለሆኑ አንዋጋቸውም። ከዚያም በኋላ ሴቶችን ወደ ትልልቅ ቤተ ክርስቲያኖች እንልካለን። ቤተ ክርስቲያን ውስጥ ማስቲካ እንዲያኝኩ ወይም ሕፃን እንዲያስለቅሱ ወይም ደግሞ ማንኛውም ሰው የእግዚአብሔርን ቃል ከመስማት ሊያግዳቸው የሚችሉ ነገሮችን ሁሉ እንዲያደርጉ ይደረጋል። ለምሳሌ በሥጋ ሳይሆን በመንፈስ ሆነው መጥተው ስብከት በሚሰበክበት ጊዜ እንቅልፍን በቤተ ክርስቲያን ውስጥ እንዲጥሉ እናደርጋለን። መልእክቱን በጥሞና የምታዳምጥ መሆንን በሚያዩበት ጊዜ ውጪ ጠብቁህና ከእነርሱ መካከል አንዷ ሰላምታ ትሰጥሃለች ወይም ደግሞ ስጦታ ታበረክትልሃለች። ስጦታውም የሚሆነው አንተ በጣም የምትወደው ነገር ነው። ጓደኛም ሆና ትቀርብሃለች። አንተ ማንነቷን ከማወቅ በፊት ቤተ ክርስቲያን ውስጥ የተማርከውን ትምህርት በሙሉ ከውስጥህ እንዲጠፋ ታደርጋለች። ለእውነተኛ ክርስቲያን ግን ከእነዚህ ሴቶች አንዷ ሮጣ እርሱን ሰላም በማለት አዲስ የተለወጠች ክርስቲያን አድርጋ ራሷን በማቅረብና በአካባቢውም የምታውቀው ሰው እንደሌላት በማድረግ ቤቱን ትጠይቃለች። ወደ ቤቱም በሚወስዳት ጊዜ በፍጥነት ስጦታዎችን ታቀርባለች። ክርስቲያኑም ይህንን ከፍቅር የመነጨ ስጦታ አድርጎ እንዲቆጠረው ታደርገዋለች። በዚህ ሁኔታ በመመላለስ በክርስቶስ ኢየሱስ ያገኘውን ብርሃን ከውስጡ እስኪጠፋ ድረስ ትከታተሏለች። በመጨረሻ ሐሳቧ ሲሳካለት አመጣጧን ታቆማለች። ሕይወት ባላቸው ክርስቲያኖችና ኅብረቶች ላይ የሚደረገው ሌላው ሥራ ደግሞ የሚከተለው ነው። ክርስቲያኖች የእግዚአብሔርን ቃል ባለማንበብና ባለማጥናት ተስፋ በማስቆረጥ በዚህም እግዚአብሔር የሰጣቸውን ሥልጣንና ተስፋ እንዳያውቁ ማድረግ ነው። በታላቅ መንፈሳዊ ስብሰባዎች ወይም ኮንፈረንሶች ላይ እነዚህ ሴቶች ይላኩና አለመስማማትና ጠብን እንዲፈጥሩ ይደረጋል።